የምታመጪ የገባ ምን ሆንክ እንዴ ከማጋ ወራክ ነው አንቺን ዝቅ እያረገ ሌላ ውጪ እየፈለገ ነው አንቺ ራስሽ ውጣ እያልሽ ያለው እኔ ግን ዝም አለልም ስላልሽ ነው ቀደም ብቲ ምን ይመጣል አንቺ እኮ ሚስቱ ነሽ እኮ ህጋዊ ሚስቱ ቤት ውስጥ ተቀምጠሻል እኮ አንቺ እኮ ከሁሉም በላጭ እኮ ነሽ ሌላ ውጪ ላይ ከሷ ጋር ቺት የሚያደርገው የሚጨመላለቀው እኮ እሷ ቦርኮ ናት ላይክ ሸርሙጣ ባይ አንቺ ግን ቤት ውስጥ ነው ያለሽው በተፈራርማችሁ ሆነ በኒካም ሆነ ሚስቱ ነሽ በቃ ሁሉ ሰው ያውቃል ክብር አለሽ እሱ ነው የሚጠየቅበት እሱ ነው እንትን የሚደረግበት ይሄ አንቺ ምን ማድረግ አለብሽ አይተሽ እንዳላይ ሰምተሽ እንዳልሰማ ዝም ብትይ እናቴ አንቺ ጋር ይመለካል ራሱ ተመልሶ ያብዳል በቃ ጭንቅላቱ ሳያቆ ያብዳል እንዴት አትወደኝ ለምን ደሞ ማትቆጣጣሪ ለምን ዝም አለች ዝምታ ራሱ መልስ ነው ውዴ እና ልጅቷ ግን እሱ እንደዛ ሲያደርግ በጣም ትቀና ነበር በራሷ ውስጥ ነው የምትደብቀው እና ህመም ነው የሚፈጥርባት አዩ የሆነ ነገር ጎበዝ መሆን አለብሽ ሴት በቃ ጠንካራ መሆን አለብሽ እሱን ለመመለስ እኔ አልችልም ለምን አዩ አንደኛ ነገር ጊዜና ባከው ሁለተኛ ነገር መልኬ ነሱ ማለት እሱ አለ ብዬ ነው ማስበው ስለዚህ መልኬ ብዙ ነገሮችን ሉዝ ማረጋው ወይኔ ማቂ አግብተሽዋል ባልሽ እኮ ነው የምን መልክ ነው የሚጠፋ ትዳር እኮ ለፍጥናችሁ እኮ እዚህ ጋር እኮ ቦይፍሬንድ ገርልፍሬንድ እኮ ያወራው አይደለም ስለ ትዳር ነው ማወራው ያ እኔ ኮስት ማለት የከፈልኩትን መስዋዕትነት አስታውሳለሁ ማለት ብዙ አማራጭ ከፍላል አንቺም ከፍለሻል ምንም መስዋዕት የሚከፈል ነገር የለም ሁለታችሁም ነው የከፈላችሁ ስትጋቡ እንዴ ትዳር ብዬ ከያዝ ብዙ የከፈልኳቸው መስዋዕቶችማ አሉ ይኖራሉ እሺ ታዲያ አሁን አንቺ ጋር አማራጭሽ እኮ ልትፋች እኮ ነው ከሱ ጋር ፍቺ እኮ ነው የምትቀርብልሽ እንደዚህ ከማድረግ ማለት እያወኩኝ ቺት እንደሚያደርግልኝ እያወኩ ከሱ ጋር ከማድረግ ብፋታ ይሻለኛል እንዴ ሞት ገደለኝ እንጃ ግን እኔ ግን እንደ ሴቶቹ አላስብም ማኪ ወረቢ አትታዘብኝና እንደ ሴቶቹ ይገባ የወጣ ምን ያረክ ነው ሚሴት ማን ገባል ምናም እኔ ሂድ በቃ ውጪ ላይ አርግ ያልኩት ነው ውጪ ያለችው ሴት ለኔ ቆሻሻ ናት በነገራችን ላይ ከሱ ጋር ውጪ ላይ እንደዚህ የምትሆን ሴት ለኔ ላይክ ደርቲ ናት ቆሻሻ ናት እኔ ግን ክብር አለኝ እሱ የሱ ሚስት ነኝ እናቱ አባቱ ቤተሰቦች ሁሉ ሰው ያውቃል ትዳር ውስጥ ነው ያለው እኔ ክብር አለኝ በሞት እንኳን አላህ ጋር ጀነት ነው የምገባ ትዳር ውስጥ ነኛ እኔ ምንም አላረኩትም እሱን ግን አልቆጣጠሩም እያልኩሽ ነው እዚህ ጋር ገብቶሻል አልቆጣጠሩም እኔ አልቆጣጠር ይሄ ነው መጀመሪያ ላይ ትዳር የሚያበላሸው አለመቆጣጠሪ አልቀናም አልቆጣጠርም ዝም ነው አይቲ ዝም ሁሉ ነገር ዝም ነበር መጨረሻው ገብቶሻል አበደ ያንን ነገር ብሎ ቤቴ መለለኝ ማኪ እኔ ባሌ አልፈልጋትም ብሎ ነው ቤቴ መለለኝ ለአባቴ ሄዶ እኮ ነው የሰጠኝ አልፈልጋትም ብሎ እሱ ምን እንደዛ ሲሆን አንቺ ማለት ሲጀመር ታላቅም ነበር ትልቅ ሰው ነበር ከኔ ግን አልፈልጋትም እኔ በጣም እያፈቀርኩት እየተቃጠልኩ ተደብቄ እያለቀስኩ አይወደኝም እያልኩ በቃ ራሴን እንትን እያልኩ እሱ ፍለግ ግን አላስታውቅ ዝም እቺ ልጅ አልወደኝም አትፈልገኝም ብሎ ነው የመለሰኝ እንዴ እኔ በወራቄ ነው ተፋበስ ሲጀመር ማለት ነው ምን አታመጪም ምራቅሽም ተፋሽ አልተፋሽ ተፋችና ትለያያለሽ ግን አእምሮ ውስጥ ግን ጫወታ ተጫውተሽ ብትወጪ ይሻላል እኔ አሁን አእምሮ ላይ ነው የተጫወትኩበት እሱ ላይ በአእምሮ ነው የተጫወትኩበት እናቴ ማቂ ተጫወትኩበት አይገልጸውም ለምን ብትይ በቃ ምን እኔ እቀናለሁ ሴት እኮ ነኝ ምንም የማይቀና ሰው የለም በዚህ ዓለም ላይ ግን አላስታውቅብኝ እንዲያስታውቅብኝ አላረግም እኔ ማስበው አእምሮዬ ላይ ምንድነው ያቺ ሴት ቆሻሻ ናት ነው የምለው ከሱ ጋር እንደዚህ የምትሆነው ቆሻሻ ናት ካለ ትዳር ከሱ ጋር እንደዚህ እየሆነች ነው ብዬ ነው አእምሮዬን ማሳመነው ገብቶሻል ሴት አታውቅም ይሆናል ነው ታውቃለች እንዴት አታውቅም ቤት ሲገባ እኮ ይዘጋባታል ምን ሆነሽ ነው ሞኝ ነው እንደ ወንዱ ፊለፊትሽ ነው እንዴ ምን ታል ቢጠላሽ ወንድ ልጅ ምን ታል ቢንቅሽ ማለት ነው አጠገብሽ ቁጭ ብሎ ሌላ ሴት አያወራም መቼ ማለት እንዴ ተደብቆ ነው ቸትን ቢያረግም የሚጽፍላትን ወይንም ሽት ቤት ገብቶ ወይንም ውጭ ወጥቶ ወይንም ጓደኛ ያላወራ ምናምን ብሎ እኮ ነው የሚወጣው እንጂ አጠገብሽ ቁጭ ብሎ አያረግም እሱ ታውቃለች እንዴት አታውቅም እና እሷ ናት ለኔ ቆሻሻ እንጂ ባሌ አይደለም ቆሻሻው እሷ ናት ቆሻሻው ለኔ ማለት ለአእምሮዬ ካለ ትዳር ከሱ ጋር እንደዚህ የምትሆነው እኔ ግን በትዳር ነው ቤተሰቦቹ አውቆኝ እኔም ራሴን አምኜ ብሞት እንኳን ጀነት እንደምገባ ራሴን ነግሬው ነው ገብቶሻል ባለ ትዳር ነኝ እኔ ተያያረኩበት አይደለም እሱ ነው ተመልሷል እኔ እኮ ተመልሷል እኮ ተመለሰ እኮ ምን ብሎ ተናገር አትወደኝም
በቃ ምንም ነገር እቺ ልጅ ለኔ ስሜትም የላትም ብሎ ነው የተናገረው። ለምን እንደዛ ስላደረኩኝ ብቻ እኔ ግን እየተቃጠልኩ እስካሁን አልወጣልኝ። በቃ እየተቃጠልኩ እየተናደድኩኝ በውስጤ ለምን ሲጀመር የኔ ሸሪዓ ራሱ የሚፈቅደው 4 ነው። ይሄ ሰውዬ ዛሬ ነገ ተመልሶ ቢያገባኝ ሊከለክለው ነው እንዴ? ሸሪዓው ልክ አንቺ እኮ አሁን እያልሻለሽ ለሁለተኛ ሚስት ራሱ አትፈቅጂም፣ ሶስተኛ ሚስት አትፈቅጂም። እየተቃወምሽ ነው ሸሪዓውን ራሱ። ይፍታኝና ያግባ እንጂ እኔ እያለሁማ አገባ እኔ እንጃ ሴት ልጅ ማለት በሸሪዓው ወንድ ልጅ ማስፈቀድ ነው እንጂ ማለት ማስፈቀድ ግዴታው አይደለም፣ መናገር ነው እንጂ አይደል? ማስፈቀድ እናትና አባቱን አለ አንተ ሙስሊም አይደለም እናትና አባቱን አያስፈቅድም ወንድ ልጅ ለማግባት። እኔ ፍታኝና ከዛ በኋላ አግባ ነው ነው። ግን ሲፈታኝ ግን ሲምፕል እኮ ነው ማኪ ይፈታሻል። ምን ሆነሽ ነው አንቺ? ይፈትፈቻለሽ ኖ ብዙ ነገሮች ይኖሩ ይሆናል ህይወት ውስጥ ሀዩ አንቺ የማታውቂው ነገር ግን ምን አለ መሰለሽ በጣም ነው የምናደደው። ለምን እንደሆነ ታውቂያለሽ? አንደኛ ነገር እሱም ብዬ ሲሄድ ማለት ነው እዚህ ጋር ብዙ ነገሮችን ሴት ልጅ ገባሽ ስትወልድ ሰውነቷ ይበላሻል፣ መልኳ ይበላሻል፣ ብዙ ነገሮችን ልውስጥ ታደርጊያለሽ ገባሽ? እሱን ነገር ያጣሁበት ጊዜን ያባከንኩበት ብዙ ነገሮች ይመጡብኛል። እንዴት ነው እና ለምሳሌ ማኪ ወልደሻል ልበል ከወለድሽ በኋላ ይሄ ባልሽ እንደዛ የሚያደርግ ከሆነ በፍቺ ነው እንደ መፍትሄ የምታመጪው አንቺ? ፍቺ ነው መፍትሄው? ያ እኔ እንዲፈታኝ ነው የምፈልገው። ልጅሽ ካላባት ሊያድግ እኮ ነው ታዲያ። ለምን ወይ ስለኔ ስነግርሽ ማለት ነው አንቺና እሷ እኮ መከራከርም የለባችሁ። እኔ ሌላ ባገባ አይ ወሬ ብዙ የተከራከርን አይደለም። ኖ እሷ የነሱ አመለካከት አለ፣ የኛ ሸሪዓው የሚፈቅድልን አለ። የነሱ የራሳቸው ሸሪዓ የሚፈቅድላቸው አለ። አሁን እኮ እርግጠኛ ነኝ አትቀበልሽም አታምንልሽም ብዬ ነው የማስበው። እኔ አልቀበልም እንደዚህ ያደርገኝ ነው እንዲፈታኝ ነው እኮ እሱ አንቺ ማትቀበይበት የራሳችሁ ሸሪዓ የራሳችሁ ሃይማኖት የሚገድባችሁ ይሄ ነው ብሎ የሚያስተምራችሁ ትምህርት አለ። ሀያት ደግሞ በነገራችን ላይ ሀዩ በጣም ነው የምወድሽ በጣም ነው የማከብርሽ። የሆነ አንተንሽን አንዳንድ ነገሮችን ስለመከታተል ጎበዝ ነሽ። ያ ሀዩ በጣም በጣም ማናገር ከማዋራት ከመፈልጋቸው ሴቶች አንዷ ነሽ አንቺ። በጣም የሆነ ቲክቶክ ላይ የምታቀርቢው ነገር በጣም ደስ ይለኛል። ሚኪና አላቅሽ ግን ታውን በኋላ እንታወቃለን። ያ ዛሬ ነው ያየሁት። አይዋ እና አሁን ምን እንዳለ ታውቂያለሽ ሚኪዬ? ወይ አንቺ በእናንተ በኦርቶዶክስ የሚባለው አለ። እኔ አሁን በነገራችን ላይ የሁለት ሙስሊም ናት ማለት ቀርታ ሙስሊም ናት። ነቢል ሙስሊም ናት እንዴ? አዎ ሙስሊም ናት። አይ ጸጉሯ ምናምን የሆነ ነገር ፕሮፋይልሽ አንቺ አይደለም እንዴ? እንዴት እንደዛ አልክ? ጸጉር ይታያል ወይ ሰውነት ይታያል? አልገባኝ። አይ የሆነ እንደዛ ነገር መስሎኝ ነው። ይቅርታ ጸጉር ይታያል። የኔና የሀዩ ፎቶ ልዩነቱ ምንድነው? አስረዳኝ። ሀዩ አሳምራ ነው ጥቅልል ያደረገችው፣ አንቺ ለቀሽዋል። እውነቱን ለመናገር ማለት ጠምጠምሽ የሙስሊም አይመስልም የክርስቲያን ነው። ሀያት እንግዲህ ትናገር። እንደውም ብዙ ጊዜ እኔን አታገናኙ እናንተ ጨርሱ። ዳርክ ሲነቅ ወደ ገደለው እኮ ግን የምትከራከሪው ገባሽ ስለ ሸሪዓው ሳይሆን የራስሽን አመለካከት ነው። መመራት ካለብን በሃይማኖት ከሆነ በሸሪዓ አሁን አያት ያለችው ትክክል ነው። ሸሪዓው የሚያዘው እስከ 4 ነው። ተቀብላ መኖር ካልቻለች በመጀመሪያም አለመግባት። ተገባሽ በኋላ ለምንድን ነው ትዳር የምትበትኘው? እውነቷን ነው። እኔ ስለሚደግፋት ነው ያንን እኔ አንድ ነገር ምን እንደሆነ ታውቃለህ? እኔ ኦፍ ኮርስ ሙስሊም ነኝ፣ ግን ምንድነው መሰለህ ማልቀበል አሁን ለምሳሌ ይሄን ነገር አልቀበልም። እሱ ከሚያገባ ማለት ነው እኔም ቢፈታኝ ይሻለኛል። ያግባ ምክንያቱም መናገር ነው እንጂ ማስፈቀድ እኔን ስለማይጠበቅበት ያግባ። ግን እኔን ይፍታኝ ነው ገባ? ምክንያቱም በመጀመሪያ ግን እሺ ትክክል፣ ይቅርታ ላቋርጥ። በመጀመሪያ እንደዚህ አይነት ህይወት ጀመሪ መናገር እንደዚህ ታረክ አትናገርም እንዴ? መብትሽ ነው። እንደዚህ ታረክ እኔን ፈተህ ነው እንጂ እንዳታስበው በራሴ መብት። መጀመሪያ ሳትጋቡ ሸርጥ ታስቀምጫለሽ። ሸርጥ አለ ሳትጋቢ በፊት
አዎ ጣላ ትክክል። እሱን ታሟላሽ በኋላ እሱ ተሄደ የራሱ ጥፋት ነው። ልጆቹንም ይበትናል። ብዙ ነገሮች ሊደርሱ ይችላሉ። በነገራችን ላይ ያልተፈለገ ህይወትን የሚመራው በእንደዛ በመጀመሪያ ለመነጋገር ነው ይሄ ነገር የሚከሰተው። ነው ግን በብዛት ትዳር ላይ ሌላ አገባለውና ትዳር ላይ አይመስልም። ሸሪዓውም አያዘውም፣ አንቺ ማስፈቀድ አያዘውም። እሱን ነው ያልኩት። ግን በመጀመሪያ አንቺ የሆነ ሰው ጋር እንትን ስትጀምሪ እኔ ሙስሊም ነኝ ለሶስት ለአራት መኖር አልችልም፣ የፈለከው ንብረት ቢኖርህ አንተ ማጋራት አልፈልግም፣ በዚህ ምን ተማመን ተሆነ እንጀምር ብለሽ መጀመር። ያንን ቃል አፍርሶ እንትን ታለ ለምን መፍታት አይደለም ምንም ማድረግ መብትሽ ነው ትችያለሽ። ግን በመጀመሪያ ይሄንን ፕሮሰስ ታስቀምጪ ሄደሽ የሆነ ነገር ሲጀምር አይ አንተማ በላይ ላይ የሆነ ነገር ደርበህብኛል ፍታይ ብትዩ እሱ ተወቃሽ አይደለም ለማለት። አዎ ነቢል እዚህ ጋር መጨመር ነገር ቢኖር በኦርቶዶክስ ራሱ ተክሊል የሚባል ሲጋቡ መጀመሪያ ሸርጥ የሚያስቀምጡት ነገር አለ። እኔም ኖርኩኝ ሞትኩኝ አታገባም፣ ሞቶ እንኳን የማታገባ ሴት አለች። አሁን ያጎቴ ሚስት በነገራችን ላይ ቤተሰብ ክርስቲያን ናቸው፣ አባቴ እንደዛው ናቸው፣ ቤተሰብ ክርስቲያን ናቸው እንዳሉ ያጎቴ ሚስት ከአጎቴ ጋር ስትጋባ ምን ነበር ሸርጡ? እኔ ኖሬ ሞቼ ካለኔ በወንድ እንዳታገባ ሞቶ እንኳን ማለት ነው። ሸርጥ ሳትጋባ በፊት ሸርጥ የሚቀመጥ ነገር ገብቶሻል ማኪ? አንቺ መጀመሪያ ላይ እንደዛ አድርገሽ እሱ የሚያደርግ ከሆነ ጥፋቱ የሱ ነው። ግን አንቺ ሳትናገሪ ነገር ከሆነ ግን ግዴታ ሸሪዓ ካልተቀበልሽ እስልምና ምኑን እስላም ሆንሽ ታዲያ? አንቺ ግዴታ ህጎቱን መቀበል አለበት። እስላም ስንሆን ህጎቹን ማወቅ አለበት። እሱም እኮ ዝም ብሎ አያገባም። ያንቺን ምሳን ማቅቆ እኩል ነው የሚያየው። ሶ ይሄን ነው አዲስ ኦኬ خلاص። ሸሪዓው የሚያስፈልገው ለዛ ነው። በነገራችን ላይ ማኪዬ ከስምሽ ጀምሮ ማኪ ብሎ ማኪያ እንዳትቀየሚ ላይ ለላ ያለን ሰው እኮ ክርስቲያን ነው ማለት ተገቢ አይደለም። ታውቃለህ? እንዳትቀየሚ ብሎ ክርስቲያን እንዳትቀየሚ አላልኩም። ያ እንዴ ደጋገመው እኮ ይሄን ነገር በጣም ደጋገምኩት እንጂ አይ አመለካከታችን ሁላችንም የተለያየ ነው። ይቅርታ እኔ አይገርምህም? እንደውም ጸጉሬን በጣም ከፍቼ ነው የሚሄደው። በጣም ሱሪ ያደርጋለሁ። እውነቱን ለመናገር በጣም ጸጉሬን በቃ አየሽ፣ መጣሽልኝ፣ አላህ ይስጥልኝ፣ አመሰግናለሁ። ጸጉሬ ይታየኝ። አየሽ፣ አሁን እንደዛ ሙስሊም ወይ ተሆን በሸሪዓው መገዛት አለብን ለማለት ነው እንጂ ሌላ ነገር ለማለት አይደለም። አመሰግናለሁ። አይ በጣም ስለ እንትኔ በጣም ኮሜንት ልትሰጥ ፈለክና ኦሮምኛ ብትችሉ ኖሮ በኦሮምኛ አይነት ተረት አለ የሚባል ነገር አለ። እኔ በነገራችን ላይ እዛ ነው ያለሁት፣ ግን አሁን ያለሁት ኦሮሚያ ክልል ነው። ብዙ ምን ተናለለም የሆነ ተረት ይደርታል። ኦሮሞ ምን ይላል መሰላችሁ? ሰንጋጅ አላታን አረብሰኒ አስተርጉምላችሁ ግን በቃ አስተርጉሙት ለከዳ ያንን ቃል በደንብ ማወቅ አለብኝ። ያው ያልሽን ቃል ሰንጋጅ አላታን አረብሰ ማለት ማኪኮ የሚወዱትን በሬ ነው የሚሰርቡት ይላል ኦሮሞ። የሚወዱትን በሬ ላይክ ያረጉትን በሬ ይሰርቡታል። ላይክ አሁን ነቢል የታየሽው አንቺ ነሽ፣ ላይክ አርጎሻል። ዝም አሁን አንቺ በሌላ ነገር ልትወስጂ እኮ በሌላ ነገር እንደዛ ነገር ቀለል አድርገሽ በሌላ ነገር አስበሽው ነው እንጂ እኔ መጥፎ አስቤ አይደለም። ላይክ አርጎሽም ሊሆን ይችላል። እያስረዳው ተገምከው